ሄሎ እንዴት ናችሁ? እንግሊሽ ፎር ኢትዮጵያን የተሰኘው ቻናላችን ነው። ቻናላችን አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱ እንጠይቃለን። ዛሬ ያቀረብንላችሁ ወደ 10 የሚጠጉ ቮካቡለሪዎች ተመላልሰው ተደጋግመው ኢንትራንስ ላይ የሚጠየቁ የቮካቡለሪዎች ፍቺዎቻቸው ጋር ነው አንድ ላይ ያቀረብንላችሁ። ወደ 10 የሚሆኑትን ይዣለሁ። ትወደዳላችሁ ብዬ ተስፋ አደርጋለሁ። ከኛ ጋር ሁኑ። የመጀመሪያው ቮካቡለሪ ፍሬል ይላል። ፍሬል ማለት ደካማ እንደማለት። ፍሬል፣ ፌብል፣ ዊክ፣ ዴሊኬት፣ ፍሊምሲ እኚህ ምንድን ናቸው? ኢዝ ፍሊምሲ፣ ሺ ኢዝ ዊክ፣ ዜ አር ዴሊኬት ካልን ምንድነው? ደካማ ናቸው፣ ደካማ ናት፣ ደካማ ነው እንደማለት ነው። ፍቻቸው አንድ ነው ማለት ነው። ሰከንድ ዋን ኢዝ ክራውድድ። ክራውድድ ማለት የተጨናነቀ ቦታ ማለት ነው። ክራውድድ ማለት ያው እንግዲህ ሰው ምናምን አንድ ላይ የበዛበት ምናምን ቦታም ሊሆን ይችላል። ያ ክራውድድ ይባላል። ፍቺው ምንድነው? ባስሊንግ። ባስሊንግ ማለት ያው የተጨናነቀ ነው እሱ። ሰርድ ዋን ኢዝ ኤምፕቲ። ኤምፕቲ ማለት ዲዞሌት፣ ያው ባዶ ማለት ነው። ፍቺው ዲዞሌት ነው። እቺ ኤምፕቲ የሚባለው ነው የግቢ ተማሪ ያውቀዋል። ኤምፕቲ ፖኬት፣ ኤምፕቲ ፖኬት በሆነ ብዙ ጊዜ የተለመደ ነው። ኤምፕቲ ማለት ያው ዲዞሌት ነው፣ ባዶ ማለት ነው። እንግዲህ አራተኛው ኢንቴሊጀንት። ኢንቴሊጀንት ሺ ኢዝ ኢንቴሊጀንት ስቱደንት ኢን አወር ክላስ ካልን በቃ ምንድን ነው? ሞስት ኢንቴሊጀንት ስቱደንት ኢን አወር ክላስ ካልን በጣም ጎበዝ ናት እያለን ነው። ፍቻቸው ምንድን ነው? እስኪ ፍቺ፣ የኢንቴሊጀንት ፍቺ። አንደኛው ሰጃሽየስ እንላለን። ሰጃሽየስ እንላለን። ኢንሳይትፉል እንላለን። አውትስታንዲንግ እንላለን። ይህ ሁላ ምንድን ነው? ኢንቴሊጀንት ነው የሚገልጹ ማለት ነው። ማርቨለስም ማለት እንችላለን። ሌላው ዲፋይኒንግ ወይም ቦስተረስ ወይ ደግሞ ኖይዚ ማለት ነው። እኚህ ጩኸት የበዛባቸው ቦታዎች ናቸው ማለት ነው። ዲፋይኒንግ፣ ቦስተረስ፣ ኖይዚ ምንድነው? ጩኸት የበዛባቸው ቦታዎች ማለት ነው። ዲፋይኒንግ፣ ቦስተረስ ኤንድ ኖይዚ። ሴይ ኢት አገን። ዲፋይኒንግ፣ ቦስተረስ፣ ኖይዚ። ዲስ ናው what a noisy class, what a boisterous company ስንል ጀማ በማለት ነው እንግዲህ እያሰመራችሁባት። ሌላው ፕሪስቲን ይላል። ፕሪስቲን ማለት የጸዳ ምናምን ቦታ፣ የጸዳ ነገር፣ የጸዳ የሆነ ቦታም ሊሆን ይችላል። የጸዳ ማለት ነው ፕሪስቲን። ፍቺው ስፖትለስ፣ ሉሲድ፣ ፒዮር፣ ሃይጅን እኚህ ምንድን ናቸው? የፕሪስቲን ፍቾች ናቸው ማለት ነው። ፕሪስቲንን የሚገልጹ ወርዶች ናቸው ማለት ነው። ፕሪስቲን ማለት ስፖትለስ፣ ሉሲድ፣ ፒዮር፣ ሃይጅን እኚህ ምንድን ናቸው? ፒዮር እንደማለት ነው። ዘሆል አንድ ላይ ፒዮር እንደማለት ናቸው። ፕሪስቲን፣ ስፖትለስ፣ ሉሲድ፣ ሃይጅን ፒዮር እንደማለት ነው ማለት ነው። ሌላው ደግሞ ኢነሚ ጠላት። ጠላት ያለው ሰው አለ እዚህ ውስጥ። ዩቲዩበርን የምትከታተሉ ሰዎች ጠላት ካላችሁ ያው ፍቺው እንግዲህ ጠላታችሁ ፍቺ። ጠላት ሲባል ያው አድቨርሰሪ እስቲ በሏት ወርዷን። አድቨርሰሪ ማለት ጠላት ማለት ነው። ሌላኛው ቢገን። እንግዲህ ቢገን ማለት ብዙ ፍቺ ያለው ቢግን አንደኛ ስታርት ማለት እንችላለን። ኢኒሺየት ማለት እንችላለን። ኮሜንስ ማለት እንችላለን። አሁን ላውንች ምናምን ብዙ ጊዜ እንግዲህ ላውንችም ይባላል። ላውንች ብዙ ጊዜ የምንጠቀመው አዲስ ቢዝነስ ምናምን ልክ ስናስጀምር፣ እንደ ሀገር ደግሞ ላውንች ተደረገ ይባላል። የሆነ ፕሮጀክት ምናምን ሲጀመር ለተለያዩ ነገር ይህን ላውንችን እንጠቀመዋለን ማለት ነው። ሌላኛው ኢንድ ይላል። ኢንድ ማለት ያው እንግዲህ ብዙ ፍቺዎች አሉት። ተርሚኔት፣ ሲዝ፣ ኮንክሉድ የሁላ የማብቃት፣ የመጨረስ፣ የማጠናቀቅ ፍቺዎች ናቸው። the last one is big substantial ማለት እንችላለን። ቢግ ማለት ትልቅ፣ ያው እንግዲህ ሰብስቴንሻል እንላለን፣ ማሲቭ እንላለን፣ ኮንሲደረብል እንላለን፣ ቫስት እንላለን፣ ኢሜንስ። this all are what the definition of big ማለት ያው ሰብስቴንሻል ወይ ማሲቭ ወይ ኮንሲደረብል ወይ ቫስት ወይ ኢሜንስ ማለት ነው። ዛሬ ያዝንላችሁ ቮካቡላሪዎች ይመስላሉ። ስለተከታተላችሁ እናመሰግናለን።
This is English for Ethiopian. Subscribe and like, share our YouTube channel. Thank you.